ሄሎ ኤቭሪዋን ዌልካም ባክ ቱ ዘ ቻናል። ይህ የዩቲዩብ ቻናል የመጀመሪያችሁ የሆናችሁ ዶክተር ግርማ ታሪኩ ፒኤችዲ ኢን ኢንፎርሜሽን ኢንጂነሪንግ። በዚህ ቻናል አይ ሄልፕ ስቱደንትስ ፋይንድ ኢንተርናሽናል ስኮላርሽፕ፣ ባችለር፣ ማስተርስ፣ ፒኤችዲ እና ሃው ቱ ፕሪፔር ስትሮንግ ስኮላርሽፕ አፕሊኬሽንስ ላይክ ሃው ቱ ፕሪፔር ሲቪ፣ ሞቲቬሽን ሌተር የመሳሰሉትን በተጨማሪ ደግሞ አርቲፊሻል ኢንተለጀንስን እንዴት እንጠቀማለን፣ ለአሳይመንት ሲሰጠን፣ ሆምወርክ ኢሴ ጻፉ ስንባል፣ ፓወርፖይንቱ አዘጋጁ ስንባል፣ ፓወርፖይንት አዘጋጁ ስንባል እንዴት በኤአይ ተጠቅመን ማንበብ ማጥናት እንችላለን፣ ተማሪዎች እንዴት ማንበብ ቢያነቡ የተሻለ ማግኘት ይችላሉ፣ እንደገና ደግሞ አካደሚክ ላይ ሪሰርች እንዴት ይሰራል፣ ሪሰርች ፕሮፖዛል እንዴት ይጻፋል የመሳሰሉ እንደገና ደግሞ ኤአይን በተመለከተ ደግሞ ዲቴይሊ ወደፊት ቪዲዮ እሰራለሁ። ስለዚህ አካደሚክ እና ኤአይን አብሮ የያዘ ወደ እናንተ የሚያደርስ የዩቲዩብ ቻናል ነው። አዲስ የሆናችሁ ሰብስክራይብ አድርጉ። በዚህ ጉዳይ ላይ ኢንተረስት የሆናችሁ ሁሉ ሰብስክራይብ አድርጉ። የምሰራቸው ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን ተጫኑ። ቱዴይ መስራት የፈለግኩትኝ ስለ ሲቪ ነው፣ ወይም ደግሞ በጣም ጠቃሚ የሆነ ቪዲዮ ነው። እንዴት ሲቪ ይዘጋጃል ለባችለር ተማሪዎች በአውሮፓና በተለይ አውሮፓና ጣሊያን ላይና አውሮፓ ውስጥ ሌሎች ዩኒቨርሲቲዎች አፕላይ ማድረግ የሚፈልጉ በባችለር ዲግሪያቸው መማር የሚፈልጉ እንዴት ሲቪያቸውን ማዘጋጀት አለባቸው የሚል ነው። በተከታታይ የማስተርስ ሲሆን የፒኤችዲ ሲሆን ደግሞ ቪዲዮ እሰራለሁ። በዛሬው ቪዲዮ የምሰራላችሁ ኮንተንቶቹ ባችለር ሲቪ ሲሆን ኮንተንቱ ምን ይይዛል የሚለውን እነግራችኋለሁ። በሚቀጥለው ቪዲዮ ደግሞ ኢሮፓ ሲቪን ሊንኩን ከፍቼ ከዛ ሳምፕል ሰው አዘጋጅቻለሁ። በነገራችን ላይ በዛ ሳምፕል ሰው ደግሞ ስም ሰጥቼዋለሁ። ስሙን እያስገባን በጣሊያን ውስጥ ኮምፒውተር ሳይንስ መማር የሚፈልግ ሰው ነው። እሱ እንዴት አድርጎ ይሞላል የሚለውን አብረን ዳውንሎድ እያደረግን ሲቪ ፎርማቱን እየቀያየርን አብረን ፓርትቱ እሰራለሁ። ፓርትቱ እንዲደርሳችሁ ይሄኛው መጀመሪያ እንትን ካላችሁ ፓርትቱ ላይ ደግሞ በደንብ እናየዋለን። ተከታተሉ ማለት ነው። ምንድን ነው many students believe that only students with excellent grades receive scholarship, but that is not true. Scholarship committee don't only look at your grades. They also want to know who you are, what you have achieved, what skills you have, how you contribute to your community, and why you deserve the scholarship. እነዚህን ማየት ይፈልጋሉ። እነዚህን ለማየት ደግሞ ሲቪ ነው፣ ከሲቪ ነው ይህን ነገር ማወቅ የሚፈልጉት። in this video I will explain every section of the Europa CV in simple way. Next video ደግሞ we will create complete Europa CV using fictional Ethiopian student named ዮሐንስ ብዬ አብረን አፕላይ ማድረግ የሚፈልገው ኮምፒውተር ሳይንስ በጣሊያን የሚል እንሰራላችኋለሁ ማለት ነው። by the end of this tutorial you know exactly how to prepare your own scholarship CV. ይህንን ማወቅ ትችላላችሁ ነው። አብረን እንጀምር እስቲ። ከመጀመራችን በፊት ወይም ሲቪያችን ከመጻፋችን በፊት አንዳንድ ነገሮችን መገንዘብ ያስፈልጋል። ለምሳሌ ኢማጂን አንድ ዩኒቨርሲቲ ስኮላርሽፕ ባችለር አወጣና ወደ 5000 ስኮላርሽፕ አፕሊካንት አፕላይ ቢያደርጉ ስኮላርሽፕ ኮሚቴው እያንዳንዱን ሰው ኢንተርቪው ሊያደርግ አይችልም። ምንድነው የሚያደርጉት? መጀመሪያ ዶክመንታችሁን ነው ሪቪው የሚያደርጉት። ከነዚህ ዶክመንቶች ውስጥ ደግሞ በጣም ብዙ ጊዜ የሚታየው ወይም ደግሞ ሃይ ፖይንት ያለው ሲቪ ነው። በነገራችን ላይ ከዚህ በፊት የተለያዩ የስኮላርሽፕ ኦፖርቹኒቲዎች በማስተርስ እና በባችለር ሰርቻለሁ። በሲቪያቸው ብቻ ሲቪያቸው ትክክል አይደለም ተብሎ ብቻ ሪጀክት የተደረጉ አሉ ማለት ነው። ስለዚህ በጣም ጠቃሚ የሆነ ነገር ነው ማለት ነው ይሄ ቪዲዮ። ምንድን ነው ዩር ሲቪ ኢንትሮዲውስ ዩ ቢፎር ዩ ኢቨን ሚት ዘ ስኮላርሽፕ ኮሚቴ። ራሳችሁን እንደው እንትን የምትሉበት ነው። ለምሳሌ
ለምሳሌ ይሄ እንትኑ የሲቪያችሁ ለኮሚቴው ለስኮላርሽፕ ኮሚቴው who are you የሚለውን what have you achieved what skills do you have why should they choose you እነዚህን ይመልስለታል ማለት ነው። so a good CV helps you stand out from hundreds or even thousands of applicants ማለት ነው። አንዳንድ ከምጠየቀው ጥያቄዎች መካከል አይ ዶንት ሃቭ ኤኒ ወርክ ኤክስፒሪየንስ ካን አይ ስቲል ሜክ ኤ ጉድ ሲቪ የሚሉ ጥያቄዎች ይኖራሉ። አዎ ይቻላል። እንትን ማለት ብቻ ይሄ ወርክ ኤክስፒሪየንስ ከሌላችሁ የላችሁም። እናንተ ሃይ ስኩል ነው ለባችለር ያ ብቻ እንትን አይደለም። ሃይ ስኩል ስቱደንት ከሆናችሁ ወርክ ኤክስፒሪየንስ ብዙ አይጠበቅባችሁ ማለት ነው። ኢንስቴድ በሱ ቦታ ላይ ዩር ኤዱኬሽን፣ ዩር አካዳሚክ አቺቭመንት፣ ሊደርሽፕ ኤክስፒሪየንስ፣ ቮለንተሪ ወርክ፣ ክለብስ፣ ኮምፒቴሽን፣ ቴክኒካል ስኪል፣ ላንጉጅ ስኪል እነዚህ ነው ማወቅ የሚፈልጉት ማለት ነው። እነዚህን ነገሮች መጻፍ በጣም ጠንካራ የሆነ የባችለር ስኮላርሽፕ ሲቪ ለመጻፍ እነዚህን ማካተት አለበት ማለት ነው። በነገራችን ላይ የእናንተ ሲቪ ማለት የእናንተን ታሪክ የሚናገር ማለት ነው። ኢፍ ዩ ቴል ዩር ስቶሪ ክሊርሊ ኤንድ ሆነስትሊ ዩ ኦልሬዲ ሃቭ አን አድቫንቴጅ ኮሚቴው በስኮላርሽፕ ኮሚቴው ማለት ነው። ወደ ቀጣዩ ጀነራሊስት ካልኩት ፐርሰናል ኢንፎርሜሽን ምን ማጠቃለል አለበት የሚለውን እንመልከት። በነገራችን ይሄ በጣም ቀላል ነገር ይመስላል። ፐርሰናል ኢንፎርሜሽን ስለ ራስ መጽሐፍ ምናምን፣ ግን በጣም ብዙ ተማሪዎች የሚሳሳቱት ነው። ለምሳሌ ስማችሁን ስትጽፉ ፈርስት ኔም ላይ የእናንተንና የአባታችሁን ስም መጽሐፍ፣ ላስት ኔም ላይ የአያታችሁን መጽሐፍ፣ እሱ ላይ ብዙ ጊዜ ደግሞ ኒክኔም ይጽፋሉ ሰዎች። እሱም ጥሩ አይደለም። ፎቶ አመራረጥ ላይ በነገራችን ላይ ፎቶ ታስገባላችሁ፣ አዘጋጅቼላችኋለሁ። ግን ፎቶ ደግሞ በጣም ዋይት ባክግራውንድ ፎርማል ክሎዚንግ የሆነ ይሄ ብቻ እንትን ያልሆነ ሰልፊ ባይሆን ጥሩ ነው። አቮይድ ሰልፊ ፎቶ፣ ፍሬንድሊ የሆነ ፎቶ ከጓደኞች ጋር የተነሳችሁት ፎቶ ባይሆን ጥሩ ነው። እንደገና ደግሞ ይሄ የቫኬሽን ፎቶዎችንም እንደዛ አለባበሳችሁም ጥሩ መሆን አለበት። ሌላው እዚህ ጋር ሚስቴክ አድ ማድረግ ብዙ ሰዎች አድ የማያደርጉት አድሬስ ሙሉ ለሙሉ እስከ ሃውስ ነምበር እንትናችሁን፣ ሲቲያችሁን፣ ከተማውን እዚህ ጋር ሳምፕል የጻፍኩት አለ። ይህን በሚቀጥለው ቪዲዮ እናያለን። ስልክ ቁጥር ስታስገቡ ፕላስ 251 እንዳትረሱ። ሌላው ኢሜል አድሬስ፣ ብዙ ስህተቶች እዚህ ጋር ነው። ኢሜል አድሬስ በነገራችን ላይ የፕሮፌሽናል የሆነ ኢሜል አድሬስ ጂሜል እንኳን ቢሆን ማስቀመጥ ያለባችሁ የመጀመሪያ ስማችሁን ዶት የላስት ኔማችሁን። ጂሜል ራሱ ስትከፍቱ እንደዚሁም ተመራጭነት አለው። ለምሳሌ ኒክኔም ላይ ኩል ቦይ ወይም ደግሞ ፉትቦል ስታር እንደዚህ 99 አት ምናምን የሚሉ እንዲህ አይነት ነገሮች አሉ እና እነዚህ ነገሮች ማስወገድ አለባችሁ። ኢሜይላችሁ የመጀመሪያችሁና ዶት የእንትን ቢሆን በጣም 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 ተመራጭነት አለው ማለት ነው። እሺ አሁን ወደ ቀጣዩ እንሂድ። አባውት ሚ ፐርሰናል ኢንፎርሜሽን። ኦኬ ፐርሰናል ስቴትመንት ወይም ፕሮፋይል። በነገራችን ላይ ይሄ በጣም በጣም ጠቃሚው ሴክሽን ነው የእናንተ ሲቪ። ምክንያቱም በነገራችን ይሄ አባውት ሚ የሚለው የሲቪ ፓርት ነው። ፐርሰናል ስቴትመንት አባውት ሚ ብላችሁ ነው የአውሮፓ ሲቪ ላይ የምታገኙት። አንዳንድ ሰዎች የሚሳሳቱት ምንድነው? ፐርሰናል ስቴትመንት በጣም ምንድነው እናንተን የሚገልጽ ነገር መሆን አለበት። ለምሳሌ አንዳንድ ጥያቄዎችን መመለስ አለበት። ይሄ ፐርሰናል ስቴትመንታችሁ ስለ እናንተ እናንተ እራሳችሁን ለማስተዋወቅ ይጠቅማል። ዩር አካደሚክ ኢንተረስት፣ ዋይ ዩ ቹዝ ዩር ዲግሪ ፕሮግራም፣ ዋይ ዩ ወንት ቱ ስተዲ አብሮድ፣ ዩር ኬሪየር ጎል፣ እነዚህን ማጠቃለል አለበት ማለት ነው። ሁ አር ዩ የሚለው መመለስ አለበት። ዋት አር ዩ ኢንተረስትድ ኢን የሚለው መሆን እሱን ማካተት አለበት። ዋይ ዱ ዩ ዋንት ቱ ስተዲ ኢን ዚስ ሳብጀክት፣ ለምንድነው ይህን ሳብጀክት ማጥናት የምትፈልጉት? ዋት ዱ ዩ ዋንት ቱ አቺቭ ኢን ዘ ፊውቸር። እንደዚህ ለምሳሌ
ሳምፕል ፐርሰናል ስቴትመንት ነው፣ ለዮሐንስ ያዘጋጀሁት ነው። በሚቀጥለው ቪዲዮ አብረን እንትን እንለዋለን። ይህንን አብረን እንመለከተዋለን፣ እያስገባን እናየዋለን። ወደ ቀጣዩ እንሂድ። ቀጣዩ ኢዱኬሽንን ነው። ኢዱኬሽን ስንል ይሄኛውም በጣም ሌላኛው ጠቃሚው የሆነ የሲቪ ፓርት ነው። ብዙ እዚህ ጋርም ፎር ባችለር ስኮላርሽፕ አፕሊካንትስ በጣም ዩኒቨርሲቲዎቹ አቴንሽን የሚያደርጉበት ቦታ ነው። ምክንያቱም ኢት ሾውስ ዩር አካዳሚክ ባክግራውንድ ኤንድ ዌዘር ዩ አር ፕሪፔር ፎር ዩኒቨርሲቲ ሌቭል ስተዲ ኦር ኖት የሚለውን እሱን ቼክ የሚያደርጉበት ሴክሽን ነው። ኢንዚህ ሴክሽን በዚህ ሴክሽን ውስጥ ኢንክሉድ ዘ ኔም ኦፍ ዩር ሰከንዳሪ ስኩል፣ ዘ ሲቲ፣ ዘ ካንትሪ፣ ዘ የር ዩ አቴንድ፣ ዩር ኤክስፔክት ግራጁዌሽን የር፣ ከጨረሳችሁ ግን ግራጁዌሽን ዴቱ የጨረሳችሁበትን ቀን እንትን እና ጂፒኤያችሁ ምን ያህል እንዳገኛችሁ አብራችሁ ማስገባት ይኖርባችኋል። ለምሳሌ ኢፍ ዩ አር አፕላይንግ ኮምፒውተር ሳይንስ ለመማር ከሆነ ከእናንተ ጋር ሪሌትድ የሆኑ ሳብጀክቶችም አብራችሁ ማስገባት ይኖርባችኋል። ለምሳሌ ማቴማቲክስ፣ ይህን እንዴት እንደምታስገቡ አሳያችኋለሁ። ሪሌትድ የሆኑ ኮርሶች ለኮምፒውተር ሳይንስ ለምሳሌ በኢኮኖሚክስ ከሆነ ወይ በሌላ ትምህርት ከሆነ ደግሞ ለዛ ትምህርት ጠቃሚ የሆኑትን መዘርዘር ይኖርባችኋል። እናንተ አሁን ለኮምፒውተር ሳይንስ ሲሆን ማቴማቲክስ፣ ኢንፎርሜሽን ቴክኖሎጂ፣ አይቲ ማለት ነው፣ ፊዚክስ፣ እንግሊሽ እነሱን መጻፍ ይኖርበታል። ይሄ እንዴት እንደምታስገቡ ኤሮፓ ሲቪ ላይ እንዴት እንትን እንደምትሉ አብረን እንትን እንላለን እንመለከተዋል ነው። በነገራችን ላይ ዶንት ኢንክሉድ ፎልስ ግሬድ ኦር አቺቭመንትስ። በጣም ጥንቃቄ ሊኖርባቸው የሚገባው ነገር ይሄ ፎልስ የሆኑ ግሬዶች ምናምን አትጠቀሙ። እንደገና ደግሞ የተማራችሁትን ትምህርት በነገራችን አንድ ሁለት ሊሆን ይችላል፣ ግን በክሮኖሎጂካል ኦርደር መሆን አለበት። ትምህርት የመጀመሪያ ደረጃ፣ ሁለተኛ ደረጃ የሚሆን በኦርደር ማስቀመጥ ይኖርባቸዋል። ሪሴንት የሆነው ነው መጀመሪያ ሪሴንት የሆነ ኤዱኬሽን መጀመሪያ መምጣት አለበት። ከዛ ቀጣይ እንደዚህ እያለ ነው። መጀመሪያ ዲግሪው ይጻፋል። ለምሳሌ የማስተርስ ቢሆን ከዛ የባችለር የተማረው ያደርጋል። ከዛ በኋላ ደግሞ የሃይ ስኩሉ እንደዛ ነው የሚደረግ። ሰው መጀመሪያ የመጨረሻው ሪሴንትሊ መቀመጥ አለበት። ይሄ ለሳምፕሉ ለሰውየው ያዘጋጀሁት ነው። ይህንም አብረን እናየዋለን ኔክስት እንትን ላይ። ሌላኛው ሆነርስ ኤንድ አዋርድ የሚለው ነው። ሆነርስ ኤንድ አዋርድስ ላይ በነገራችን ላይ ብዙ ተማሪዎች ስኪፕ ዚስ ሴክሽን ቢኮዝ ዘይ ቲንክ ዘይ ሃቭ ነቲንግ ቱ ራይት። ነገር ግን መኒ ስቱደንትስ ሃቭ አቺቭመንትስ ዘይ ዶንት ሪያላይዝ አር ቫሉዌብል እንደሆኑ ስለሚያውቁ ነው እንጂ በጣም ብዙ አቺቭመንቶች ይኖሯቸዋል። ለምሳሌ if you were among the top student in your classes, received an academic excellence certificate, participated in a mathematics competition, won a science fair, or received recognition from your school, እነዚህ አቺቭመንቶች ናቸው። እነዚህን ማካተት ትችላላችሁ። እዚህም ያስቀመጥኳቸው አቺቭመንቶች አሉ። ሳምፕል ለሚቀጥለው እንትኑ የዩሮፓ ሲቪ ላይ እያስገባን የምናየው ለምሳሌ for our sample student Yohannes, we included 3 example: academic excellence award, science fair, regional science exhibition። እነዚህ ነገሮችን እንትን አብሬ አስገብቻለሁ። በሚቀጥለው አሳያችኋለሁ ማለት ነው። ሌላው መካተት ያለበት ባችለር ሲቪ ስትጽፉ ኤክስትራ ካሪኩለም አክቲቪቲ ናቸው። ቅድም እንዳልኩት መኒ ስቱደንትስ ቢሊቭ ስኮላርሽፕ አዋርድ ኦንሊ ኦን ግሬድ፣ ግን እንደዛ አይደለም። ዩኒቨርሲቲስ ዋንትስ ቱ ስቱደንትስ ሁ አር አክቲቭ ሪስፖንስብል ኢንቮልቭድ ኢን ዲፈረንት አክቲቪቲስ አውትሳይድ ኦፍ ክላስሩም። ይሄ ምንድን ነው የሚያሳያቸው? እንደዚህ አይነት ኤክስትራ ካሪኩለም አክቲቪቲዎች ይህን አድርጋለሁ ስትሉ እዚህ ቢመጣም ይሄ ልጅ ስኮላርሽፕ ዊን አድርጎ ቢመጣም የምን ማድረግ እንትን አለው ብለው ያስባሉ? ቶሎ ይዋሃዳል ከማህበረሰቡ ጋር ከተማሪዎች ጋር እንትን ያደርጋል። ቶሎ እንትን ያደርጋል። የእናንተን ኳሊቲ የሚያሳይ ነው
እንደዚህ አይነት ስኪሎችን ማስገባት ማለት ነው። ኤግዛምፕልስ ኢንክሉዲንግ ጆይኒንግ ኮዲንግ ክለብ፣ ሳይንስ ክለብ፣ ሮቦቲክስ ክለብ፣ ዲቤት ክለብ፣ ስፖርት ቲም፣ ስቱደንት ካውንስል። ይሄ የቲም እንደ ቲም የመስራት እንትናችሁን የሚያሳይበት ነው። ለምሳሌ ዮሐንስ ብዬ እንትን ክሬት ያደረኩት ሰውዬ ሂ ዋዝ ዘ ቫይስ ፕሬዚዳንት ኦፍ ዘ ኮዲንግ ክለብ ኢን ዚስ ሮል ሂ ሄልፕድ ኦርጋናይዝ ፕሮግራሚንግ ወርክሾፕ ኤንድ ኢንካሬጅ ስቱደንትስ ቱ ለርን ኮዲንግ። አያችሁ፣ እንደዚህ ያደረጋችሁትን አብራችሁ እንዴት ስታስገቡ በጣም ቆንጆ ኤክስትራ ካሪኩለም አክቲቪቲ ይሆናል ማለት ነው። በነገራችን ላይ ኳሊቲ ኢዝ ሞር ኢምፖርታንት ዛን ኳንቲቲ ሂር ኢትስ ቤተር ቱ ዲስክራይብ 3 ሚኒንግፉል አክቲቪቲስ ዛን 10 አክቲቪቲስ ዌር ዩ ሃድ ቬሪ ሊትል ኢንቮልቭመንት። ሶ ትንሽ ኢንቮልቭመንት ያለባችሁን ብዙ ከምታስገቡ በጣም እንትን ያለበትን ይሄ በጣም ኢንቮልቭ ያደረጋችሁበትን 3 ወይ 2 ብታስገቡ ጥሩ ነው። ስለዚህ ይሄንን እንትን አድርጉ። ሌላው ስኪልስ ነው። በስኪልስ ዙሪያ ላንጉጅ ስኪል ለብቻው አለ። እንደገና ደግሞ እንትኖች አሉ። ምንድነው ይሄ ስኪል ሴክሽን ለዩኒቨርሲቲው ምን ያስረዳችኋል? ዋት ዩ አር ካፓብል ኦፍ ዱይንግ፣ ምን ማድረግ እንደምትችሉ እንትን የሚል ነው የሚነገር ፓርት ነው ማለት ነው። ለምሳሌ በ3 መክፈል ይቻላል። ነገር ግን የዩሮፓ ሲቪ ላይ ለምሳሌ ላንጉጅ ስኪል ለብቻው ነው። በላንጉጅ ስኪሉ ለምሳሌ አማርኛ፣ እንግሊዝኛ፣ ሌላም ኦሮምኛ፣ ትግርኛ የምችል ከሆነ እሱን ማስገባት። በነገራችን ላይ ኢፍ ዩ ሃቭ አን እንግሊሽ ላንጉጅ ሰርቲፊኬት ላይክ አይኤልቲኤስ፣ ቶፍል፣ ዶሊንጎ እንግሊሽ ምናምን እንደዚህ ካለ እሱን ማስገባት ይኖሩባቸዋል። ለምሳሌ ጣሊያን አፕላይ የሚያደርግ ሰው ኢፍ ዩ ኖ ቤዚክ ኢታሊያን ኢቨን አት ቢግነር ሌቨል ዩ ካን ሜንሽን ዛት። በጣም ጥቅም አለው እሱን ራሱ አት ቢግነር መማር የጀመረ። ሌላው ዲጂታል ስኪል ነው። ለምሳሌ እኔ ሳምፕል ስቱደንት ኢዝ አፕላይንግ ፎር ኮምፒውተር ሳይንስ ሶ ዚስ ሴክሽን ኢዝ ቬሪ ኢምፖርታንት ቢኮዝ ኢት ኢንክሉድ ማይክሮሶፍት ወርድ፣ ማይክሮሶፍት ኤክሴል፣ ማይክሮሶፍት ፓወርፖይንት፣ ፓይተን ፕሮግራሚንግ፣ ኤችቲኤምኤል፣ ጉግል ወርክሾፕ፣ ካናቫ፣ ኢንተርኔት ሪሰርች። በነገራችን ላይ ኤክስፐርት መሆን አይጠበቅባችሁም እነዚህ ነገሮች ላይ። ኢፍ ዩ ሃቭ ቤዚክ ኖሌጅ ዩ ካን ሜንሽን ኢን ሆነስት። ከሌላችሁ ግን እሱ ላይ ጥንቃቄ አድርጉ። ግን ካላችሁ ቤዚክ የሆኑ ነገሮች ካሏችሁ አካቱ ማለት ነው። ኤክስፐርት መሆን አይጠበቅባችሁም። ሌላኛው ሶፍት ስኪልስ ነው። ይሄኛው ፐርሰናል ኳሊቲዎችን ዛት ሄልፕ ዩ ወርክ ኢፌክቲቭ ዊዝ አዘር ፒፕል፣ ከሌሎች ጋር እንዴት አብራችሁ መስራት እንደምትችሉ የሚያሳይ ስኪል ነው። ሶፍት ስኪል ኮሚኒኬሽን፣ ከቲም ወርክ፣ ሊደርሽፕ፣ ክሪቲካል ቲንኪንግ፣ አዳፕታቢሊቲ፣ ፕሮብሌም ሶልቪንግ፣ ታይም ማኔጅመንት። እነዚህ ነገሮች በጣም ጠቃሚ ናቸው። ምክንያቱም ብዙ ተማሪዎች ኦንሊ ቴክኒካል ስኪል ላይ ፎከስ ያደርጋሉ። ነገር ግን እነዚህ ሶፍት ስኪሎችም በጣም ጠቃሚ ናቸው። በነገራችን ላይ ዩኒቨርሲቲስ ኦልሶ ዋንት ስቱደንትስ ሁ ካን ኮሚኒኬት ወርክ ኢን ቲምስ ኤንድ ሶልቭ ፕሮብሌምስ። በመጨረሻ አንድ የሚነግራችሁ ነገር ኦንሊ ኢንክሉድ ስኪልስ ዛት ዩ አክቹዋሊ ሃቭ፣ ያላችሁን ስኪል ብቻ አስገቡ። ሆነስቱ እዚህኛው ላይ ስኪል ላይ ይሄን ያልን ካለን ቮለንተሪ ኤክስፒሪየንስ የሚለውን አብረን እንመለከታለን። ቮለንተሪ ኤክስፒሪየንስ ላይ many universities and scholarship organizers look beyond academic performance. They want students who care about their communities and are willing to help others. ያቸው እናንተ ለኮሚኒቲው ወይም ሰዎችን ለመርዳት ምን ያህል እንትናችሁ የሚለውን ማወቅ ይፈልጋሉ። ቮለንተሪ ወርክ የሚባሉት ሾው ሪስፖንሲቢሊቲ፣ ሊደርሽፕ፣ ኮምፓሽን ኤንድ ሲሞር። እንትን ምን ያህል አመት በቮለንተሪ ቆያችሁ የሚለውን ነገር እሱ ብዙም እንትን አይደለም። ነገር ግን ብዙ አመት ማገልገል አይጠበቅባችሁም። ግን ያን መሞከራችሁን ማሳየት ይኖርባችኋል። ኢቨን ስሞል አክቲቪቲ ካን ሜክ ፖዚቲቭ ኢምፕሬሽን።
ኢፍ ዘይ ሃድ ሚኒንግፉል ኢምፓክት። ሶ ለምሳሌ እኛ ሳምፕል ያደረግነው ዮሐንስ ትምህርት ቤት ቆይታው ምን እንዳደረገ እዚህ ግሪን ኢትዮጵያ ካምፓኒ ላይ ተሳትፈዋል ምናምን ብለን አስገብተንበታል። እንዲህ እያደረጋችሁ በነገራችን ነገ እንትኑን ስለምሰራ አብረን እናየዋለን ማለት ነው። እሺ አዲሽናል ሴክሽን ቱ ስትሬንግዝ ዩር ሲቪ ምን ናቸው? የመጀመሪያው ሰርተፊኬት ነው። በነገራችን ላይ ይሄ ሴክሽን ብዙ ሪኳየርድ አስፈላጊ ላይሆን ይችላል። ነገር ግን ሪሊቫንት የሆነ ኤክስፒሪየንስ ካላችሁ ይጠቅማችኋል። ስለዚህ ሰርቲፊኬት ባይኖራችሁ የላችሁም፣ ግን ቢኖራችሁ ካላችሁ ግን አስገቡ ማለት ነው። ለምሳሌ ኦንላይን ኮርስ ወስዳችሁ ከሆነ ፕሮፌሽናል ትሬኒንግ፣ ለምሳሌ ሲስኮ ኔትወርክ አካዳሚ፣ ጉግል ዲጂታል ስኪል፣ ማይክሮሶፍት ሰርቲፊኬት፣ ኢንትሮዳክሽን ቱ ፓይተን ፕሮጀክቶች ላይ ተሳትፋችሁ ከሆነ ለምሳሌ ኮምፒውተር ሳይንስ አፕላይ የሚያደርግ ከሆነ ሜቢ በክሬት ካልኩሌተር ዊዝ ፓይተን በፓይተን ካልኩሌተር ክሬት አድርጋችሁ ሊሆን ይችላል። ስኩል አቴንዳንስ፣ እንደዚህ ስሞል ፕሮጀክቶች የሉ ክላስ ውስጥ የተሰሩ ካላችሁ እነሱ እዚህ ላይ መካተት ይችላሉ። ኦንላይን ኮርስ እንደ ኮርሴራ፣ ፍሪ ኮድ ካምፕ፣ ሲስኮ ኔትወርክ አካዳሚ እነዚህ እንትን ናቸው። ፕሮግራሚንግ፣ ሪትም ብሪጅስ እነዚህ ነገሮች አዲሽናል ማስገባት ትችላላችሁ። በመጨረሻ የኢሮፓ ሲቪ ቲፕ የምንላቸው ብዙ ተማሪዎች ብዙ ተማሪዎች እንትን የሚሉት ሚስቴኮች አሉ። እሱን አብረን እናየዋለን። ለምሳሌ አንፕሮፌሽናል ኢሜል ቅድም እያልኳችሁ ነበር። ፎልስ ኢንፎርሜሽን አብሮ ማካተት። በነገራችን ላይ ሰብሚቲንግ ኤሲቪ ዊዝ ስፔሊንግ ኦር ግራመር ኤረር፣ እነዚህ ነገሮች ለአንድ ለሁለት ሰው ነገ ቪዲዮን ከሰራው በኋላ አንድ ሰው ሲቪ በእኔ ባዘጋጀሁት መሰረት ያዘጋጅቶ የላከልኝ ሰው ቀድሞ የላከልኝ ቴሌግራም ቻናል ላይ እያሳውቀኝና እሱን መርጬ ያንን ሰው መርጬ ምን አደርጋለሁ እኔ እንትን አደርጋለሁኝ የተሳሳታቸውን ምንድን ናቸው ማስገባት ምን ነበረበት የሚለውን ወደ እናንተ አደርሳለሁ። ከዛ በኋላ እሱ በዛ መንገድ ያስተካክላል። እናንተ በዛ ኤረር ምናልባት ሜቢ አይታችሁ ከዛ በኋላ ኤረር ሊሆን ይችላል የሚሉትን የሁላችሁንም ማየት ስለማልችል ወይም ደግሞ ይሄ ነው ምናምን ማለት ስለማልችል እናንተ ግን በዛ መንገድ ታስተካክላላችሁ ማለት ነው። ቀድሞ የጨረሰ ሰው ነገ ግን መጀመሪያ ቪዲዮን እሰራላችኋለሁ ማለት ነው። ኪፕ ዩር ሲቪ ቢትዊን 1 and 2 ፔጅ ዶንት ራይት ሜክ ኢት ሎንገር ፎር ባችለር። በጣም ሎንግ አታድርጉት። ሾርት ክሊር ሲቪ ይሁን። ሲምፕል እንግሊሽ ተጠቀሙ። በነገራችን ላይ ይሄ በጣም አስቸጋሪ ኮምፕሌክስ የሆኑ ቮካብሎች አትጠቀሙ። በነገራችን እንትኑ ኢሮፓ ሲቪ ላይም ስለምታዘጋጁ እዛ እሱም ይሄን ነገሮች ይረዳችኋል። አሁን በነገራችን ላይ ቢያንስ የባችለር ዲግሪ ስኮላርሽፕ ላይ ማድረግ የሚፈልግ ሰው ሲቪ ሲጽፍ ምን ማካተት አለብኝ የሚለውን ኦቨርቪው በትንሹ አይቷል ብዬ አስባለሁ። በሚቀጥለው ቪዲዮ ዮሐንስ አለሙ የሚባል ሳምፕል ሰው አዘጋጅቻለሁ። እሱ ደግሞ አዲስ አበባ የሚኖር ከኮምፒውተር ሳይንስ ጣሊያን አፕላይ ማድረግ የሚፈልግ ሰውን ብዬ ክሬት ያደረኩት ሳምፕል አለ። እሱም እያንዳንዱ ኢሮፓ ሲቪ ሊንኩን ማስቀምጬ ከዛ አብረን እንሰራለን ማለት ነው። በዛሬው አይ ቲንክ ይበቃል እዚህ ድረስ እንትን በነገራችን ላይ ሆፕ ይሄ ቪዲዮ helped you understand how to prepare strong bachelor scholarship CV using Europass format. A great CV is not about having year of experience. It's about presenting your education, skill achievement, and potential in a clear and professional way. በነገራችን ላይ ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሌሎች ሰዎችም እንዲደርስ ሼር አድርጉት።
የተለያዩ ጥያቄዎች ካሏችሁ ደግሞ ኮሜንት ላይ አስቀምጡልኝ። አመሰግናለሁ። በሚቀጥለው ቪዲዮ ፓርት እስክንገናኝ ድረስ ሰናይ